ፀሐይና መምህር ሲጠፋ ጨለማ ነው፣ ውድማ ነው። በጣም የሆነ ባጠብሎኛ አላውቅም እንደው ምንም ነው። ዛሬ ግን ተሰማኝ። ሰውነታቸው አልቆ እንግዲህ ማመስገን ይችላለሁ። ውዳሴ ከንቱም አይሆንባቸው። በሕይወት ሳሉ ነበር እንጂ ቅስናው፣ ቁምስናው፣ ምንኩስናው፣ ዲቁናው፣ መምህርነቱ ብዙ ጊዜ መምህራን በአንዱ ቢሆን በአንዱ ይጎል ነበረ። እሳቸው ግን ውዱስ በኩሉ ምሉ በኩሉ እና ይህን ዓለም እንደጠሉት እንደናቁት ተመሰከረላቸው። የእኔም ልጅ ያሾሟቸው አብርሃም ብዬም የሰየሙ ለቅዱስ ሲኖዶስ አቅርቤ እኔ አንዲት ቅኔ ያለችኝ እግዚኦ አይርፍን አልልም በረከተ አባ አርአያ ሥላሴ ይህድር በላዕሌነ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሲብሖ ለእግዚአብሔር ስቡሐ ዘተሰብሐ። ፈጽሞ የተመሰገነ እግዚአብሔርን አመሰግነዋለሁ። አምላከ አቡየ ወሃሌሉ የአባቴን የአርአያ ሥላሴን አምላክ አመሰግነዋለሁ። አምላከ አቡየ ወሃሌሉ የአባቴን የይባብ የበላይን አምላክ አመሰግነዋለሁ። ሁሉ ተነግሯል፣ ተመስክሯል። ሁላችሁ መስክራችኋል፣ ተናግራችኋል። እኔም ባጭሩ እንግዲህ ውዱስ በኩሉ እኚህ መምህር አራቱ ጉባኤያት ኪሩባዊ ዓይን ያላቸው ሁሉንም የሚመረምሩ በተቻላቸው በተሰጣቸው አእምሮ ከእግዚአብሔር ሁሉን የሚመረምሩ የአራት ዓይና መምህር የሚባሉ ናቸው። ከድሮ ጀምሬ እኔ ከጥንት ጀምሬ ከመጀመሪያው ደቀ መዝሙርም ሳሉ አውቃቸዋለሁ። በዲማ በታላቁ ቦታ በዚያ በ1971 ዓመተ ምህረት ተሹመን እሳቸው በ74 ጉባኤ ከፍተው ብዙ ካስተማሩ ብዙ ከቆየን በኋላ ብፁዕ አቡነ በርናባስ ቀዳማዊ፣ ብፁዕ አቡነ ቶማስ ቀዳማዊ እኔ ሁነን አጥንተን እንዲያው ሁኔታውን ከሲኖዶሱም ተልከን እስቲ እንዲያው ነገሯቸው ጳጳስ ቢሆኑ ብለው ተልከን ነበር እና ምንድነው የተሰጠን መልስ? ከሊቁ ከመምህር አርአያ ሥላሴ ወይም ይባቤ እና የተሰጠን መልስ እናንተ እስቲ ተወጡትና ኋላ እኔ ደግሞ ቀጥላለሁ ነው ያሉን። እንዲያው በጣም ተሰማን እና እኛ አሁን እንዲያው በእኔ በኩል በጨለማው ዓለም ነበረ ለዚህ ማዕረግ የተጠራሁት። ጨለማ ነበረ እና ወደ 14 ሊቃነ ጳጳሳት ጥሮታ ወጥተው በዚያ እግዚአብሔር የለም በሚለው መንግስት ጊዜ ቤተ ክርስቲያን ራቁቷን ቀርታ ነበር፣ ባዶዋን ቀርታ ነበረ። እኛም እንደ አቅማችን አሁን የተባለውን መጻሕፍት ስናስተምር ወደነው አይደለም። እንግዲህ በተለይ የእሳቸውን ቃል ከሰማው በኋላ ከሹመቱ በኋላ በጣም አዘንሁኝ፣ ተሰማኝ። እናንተ ተወጡት ሲሉ መቼም የእግዚአብሔር ጥሪ አንደኛውም ምእመናንን በትኑ ቤተ ክርስቲያንን አፈራርሶ ከመቅረት እስቲ እንግዲህ 3 ጳጳስ ቀርቶ ነበረ። በ3 ጳጳስ ነው እኛ የተሾም ነው። እንግዲህ እንደው የበለጠ ደግሞ የተሻለ ይሆን እንደው ብዬ ጉባኤን ትቼ ሁሉም በትኜ እዚህ ጵጵስና ገባሁ። ያን ጊዜ ሁሉ መምህር ይባቤ እንገናኝ ነበር።
ተወጡት ብያቸዋለሁ ይሉን ነበረ። እና ሁለቱ አቡነ ቶማስ አቡነ በርናባስ ሄደዋል። እኔ እስካሁን ምቆይ በሆን ኑሮ አልሾምም ነበረ። በእውነቱ ነገር እንዲያው ቶሎ ሞታለሁኝ እንዳማረብኝ ብዬ ነው እንጂ እንዲህ እድሜ የሚረዝም በሆነ ባውቅ ኑሮ ባልተሾም ነበረ። ቢሆንም ደግሞ የእግዚአብሔር ፈቃድ ነውና በእውነቱ በጣም የመምህርን ሞት ባላይ በተሻለኝ ነበረ። በጣም ታላቅ አባት ነበሩ። መምህር ነበሩ። እውነተኛም ነበሩ። መምህር ወመገስጽ የሚገስጹ የሚያስተምሩ፣ የማይፈሩ የማያፍሩ፣ ቅድስናን ተጎናጽፈው የሚመክሩ አባት ነበሩ። በዚህ ቀና ነበረ እና መቼም ሰው እኔ ውዱስ በኩሉ በሁለመናቸው ምስጉን ናቸው። ጉለት የለም። በምንኩስናውም ቢሆን በመምህርነቱም ቢሆን በማንኛውም ረገድ በቤተ ክርስቲያኒቱ ሕግና ስርዓት ቀኖና ሙሉ ናቸው። እና ምንድን ነው የምጠቅሰው? ብዙ እንደዚህ ይሞከራል፣ ግን እንደሳቸው መንኖ ሁሉን ትቶ ብዙ የለም። ለተያጥሮን መላክ ወጸሐፍ ሎቱ በተያጥሮን ላለው ለቤተ ክርስቲያን አለቃ እንዲህ ብለህ ጻፍለት፣ ትዕግስትህን መልእክትህን እና አገልግሎትህን አውቃለሁ አለ ጌታ። እንዲህ ብለህ ጻፍለት። ግን አንድ የምነቅፍ ነገር፣ እነዚህን ሁሉ ሰርተሃል አድርገሃል፣ የምነቅፍ ነገር ግን አለኝ። ምንድን ነው እንግዲህ የሚነቀፍበት? ያ የተያጥሮን አለቃ የሚነቀፍበት አንድ ነገር አለ። ኤልዛቤል የምትባል ነቢይ ሳትሆን ሕዝብን የምታሰስት ነበረች። እሷን አልገሰጽሃትም። ተመልከቱ እንግዲህ ብዙ ተመስግኖ አንድ የምነቅፍህ ነገር አለኝ እና እኒህ መምህር ይባቤ ግን አይፈሩም። በእውነቱ ነገር አይፈሩም። ይገስጻሉ፣ ያስተምራሉ። ከተያጥሮን መልአክ የናዳ ደብረ ሰላም ክቡር መምህር ይበልጣሉ። አሁንም ራእየ ዮሐንስ እንደጻፈው እና ልጆቼ በእውነት ሁላችሁ ሊቃውንት በጣም ዛሬ እንዲሁ የሰማይ ዓለም ነው እንግዲህ ሰማያዊ ዓለም ነው የታየኝ እና ዓለሙ የተጠላ ነው። ቅዱስ ዮሐንስ አፈወርቅ ዓለሙ እኮ ይጠላሃል፣ ዝም ብለህ እየተናገረ እየዘለፍ፣ ኧረ እኔም እኮ ጠላዋለሁ አልወደውም። ይህ ነው ይባቤ መልአክ ቆሞስ መምህር ምሁር። እሳቸውም ዓለሙን አልወደዱትም። ሰውነታቸው አልቆ እንግዲህ ማመስገን ይችላለሁ። ውዳሴ ከንቱም አይሆንባቸው በሕይወት ሳሉ ነበር እንጂ እና እንዲህ ያለ መምህር በእውነት ቤተ ክርስቲያናችን ማጣቷ በጣም ይሰማናል። በጣም እና እኒህን መምህር በጣም ነው ሁለመናቸው ውዱስ በኩሉ ብያቸዋለሁ። ውዱስ በዚህም ያልጎደላቸው ቅስናው፣ ቁምስናው፣ ምንኩስናው፣ ዲቁናው፣ መምህርነቱ ብዙ ጊዜ መምህራን በአንዱ ቢሆን በአንዱ ይጎል ነበረ። እሳቸው ግን ውዱስ በኩሉ ምሉ በኩሉ እና ይህን ዓለም እንደጠሉት እንደናቁት ተመሰከረላቸው። ጌታችን እንኳ መድኃኒታችን ይህን ዓለም አልወደደውም። 30 ዓመት ከ3 ወር ከምናምን ነው የቆየውና ምንድን ነው ያለ? አንዱን ሊቀ ካህናት አንዱን መምህር ተገብቶ ነው እና አሃድጎ ለዓለም ዓለምን ተወዋለሁ፣ ዓለምን ትቼው ወደ አንተ ወደ አብ እመጣለሁ ነው ያለው። መምህርም እንዲህ ነው ያሉት። እሱ ይስራው እሱ ይጨርሰው ነው እንግዲህ። ለሁሉ ባይሆን ለአንዳንዱ በሚስጢር የሚነግሩት አለ እና ባለፈው እንግዲህ ደውለው ብፁዕ አቡነ አብርሃም
ፈቅደዋል። ፈለገ ሊቃውንት ብለው ይህን ጉባኤ እና እሱም የዚህ ዕለት እንዲገኙ ጠርቼዎታለሁ ብሎ ነበረ በሚከበርበት ቀን እና እንግዲህ ዛሬ አይቻለኝም በሌላ ቀን እመጣለሁ አልኋቸው። አይ እንግዲህ የሚመጡበት ቀን አለ፣ እሺ ጥሩ ነው አሉ እና አባታችን አቡነ አብርሃምን መልእክት ተነጋግረናል። በሁሉ ከእሑድ ጀምረን እስካሁን ስንነጋገር ነበረ እና እሳቸውም ትንሽ አንድ ነገር ስለገጠማቸው ነው እርስዎ ይሸፍኑት በእርሱ በኩል ይድረስልኝ መልእክቱ ብለው ነው እንጂ በእውነት ስናነባ ነው የሰነበት ነው። እንዲህ ያለ እንዲሁ ንባ ጠብ ብሎኝ አላውቅም። እንዲሁ ምንም ነው። ዛሬ ግን ተሰማኝ እና ሊቅ ሲታጣ በጣም ነገሩ ከእግዚአብሔር ቢሆንም እኔ አሁን ወንድሞቼ ሁሉ አልቀዋል። አብረውኝ የተሾሙት ታላላቅ ሊቃውንት ሁሉ ማናግረው ምንወያየው ስለ መጽሐፍ ቅዱስ፣ ስለ ምስጢረ ሥላሴ፣ ስለ ምስጢረ ሥጋዌ አጥቻለሁ፣ አለቅሳለሁ። እኚህን ግን ብሩህ አባት ብርሃናዊ አባት መምህር ይባቤን አርአያ ሥላሴን ሁልጊዜ ነው የምንነጋገረው። በጣም ይገባቸዋል። ትንትና አድርገው ሲያስረዱ ይሄ ነው እንግዲህ ምን ፀሐይና መምህር ሲጠፋ ጨለማ ነው፣ ውድማ ነው በጣም እና ሁላችሁም እንጽናና። ግን እግዚአብሔር አለ። አሁን እሱ ደግሞ ከልጆቻቸው ያሟላዋል፣ ያሳካዋል፣ ይሞላዋል እና በእውነት ሁኔታ የረፍታቸውን ነገር ሳስበው በጣም ይደንቀኛል። እንግዲህ እና ሞት ያለ ጻይረ ሞት ዝም ብሎ የቅዱሳን ሞት ይሄ ነው እንግዲህ አምደ ብርሃን ሞት ያለ ጻይረ ሞት፣ ሕማም ያለ ድካም እና እንግዲህ ደግሞ ዕለቱንም እናስተውለው። እግዝእትነ ማርያም ውዳሴዋን አንበው ተርጉመው ነው እንግዲህ ደግሞ አንዳንድ ቅዱሳን ጻድቃን ሲሞቱ ሲያርፉ በዕለተ እሑድ ነው። ይገርማ ዕለተ እሑድ አረፉ። በዕለተ እግዝእትነ ማርያም በጽዮን ማርያም አረፉ። ቦታቸውም የእመቤታችን ይሄም አብሮ ይቆጠር ከተአምሩ አስደናቂ ነው በእውነት እና እንግዲህ ምን እንበል እንግዲህ ምን እንላለን? ሞት በአንድ በኩል ጥሩ ነው፣ አያዳላም። እንግዲህ በሀብት ቢሆን ኑሮ ከዚህ ካላቸው ከልማቱ ገንዘብ ቢሰጡ በሰው እጅ ሚናኝ ቢሆን ኑሮ ህይወት በ10 ዓመት ፈቅጃለሁ ይል ነበረ። ሞት ግን የማያዳላ ነውና ከእግዚአብሔር የታዘዘው ነውና እኒህን ደግ አባት ያው ትእዛዝ ነውና ትእዛዙን አክብሮ ወደ እግዚአብሔር ጠራቸው እና ብዙ እናገር ነበረ፣ ብዙም ጠቅስ ነበረ። እንግዲህ ሁላችሁ ደክማችኋል። ተትናንት ጀምራችሁ ነው። አባታችን አቡነ አብርሃም ብዙ አዝነዋልና ከእኔ ይልቅ እሳቸው በጣም ደክመዋል፣ አዝነዋል። እኔ ልሸፍነው እባክዎትን